ትምህርት ጥልቅ ምክንያታዊና ከአድሎ ነፃ ውሳኔ ለመስጠት በተጨማሪ ነገሮችን ከተለያዩ አቅጣጫ እንድንመለከት በስሜት ሳይሆን በማስረጃና በምክንያት ላይ ተመስርተን ትክክለኛውን ውሳኔ እንድንሰጥ ያግዘናል። ለቴክኖሎጂና ለፈጠራ ስራ አይነተኛ መሳሪያ ነው። በአሁኑ ዘመን ላየናቸው የአርቲፊሻል ኢንተለጀንቶች የቴክኖሎጂና የፈጠራ ስራዎች ትልቁ መሳሪያችን ነው። ስለሆነም በወረዳችን በ2018 ዓ.ም የትምህርት ዘመን በ82 የመንግስት ትምህርት ቤቶች፣ በ8 የግል ትምህርት ቤቶች በድምሩ 90 የትምህርት ተቋማት በተሳካ ሁኔታ ተማሪዎቻቸውን ሲያስተምሩ ከርመዋል። የስድስተኛ ክፍል 39 ትምህርት ቤቶችን 2391 ተማሪዎች፣ የስምንተኛ ክፍል 39 ትምህርት ቤቶችን 2220 ተማሪዎችን፣ የ12ኛ ክፍል 3 ትምህርት ቤቶች 739 ተማሪዎችን ክልላዊና ሀገር አቀፍ ፈተናዎችን አስፈትነናል። ይህንን በማስፈተንም የክልላዊና ሀገር አቀፍ ፈተናዎችን በጥሩ ዕድል ለማጠናቀቅ ተችሏል። ይህም ደግሞ ወረዳውን በዞን ደረጃ የቀዳሚነትን ደረጃ እንዲይዝ አድርጎታል።